መስጂድ ላይ ኢቃም በተደረገበት ሰዓት ላይ አንድ እብድ ወደ መስጂድ ገባ። መስጂድ ገብቶም ሰላት እየሰገዱ እሱ አልሰገደም። ዝም ብሎ አካባቢውን ይቃኝ ነበረ። በየሶፉ መሃልም እየገባ እያንዳንዳቸው ሰዎችን ይመለከታቸው ነበረ። ከዛ በኋላ ኢማሙ ጋር ደረሰ። ኢማሙንም ተመለከተ። እዛም በጣም በፍጥነት ወደ ውጭ ወጣ። ወደ ውጭም ከወጣ በኋላ ዙሁር ሰላት ስለነበረ 2 ረካዓዎች ብቻ ነበር ያመለጡት። ነገር ግን ሲመለስ እንደ መጀመሪያው አይደለም የተመለሰው። በትከሻው በዛ ያሉና ከበድ ያለ እንጨትን ተሸክሞ መጣና መስጂድ ገባ። እዛም እነሱ እንደሰሩት ሶፍ አድርጎ እሱም ሶፉን ገጠመና መስገድ ጀመረ። በዛ ሰዓት ታዲያ ሁሉም ሰዎች ቀልባቸውን ስቧቸው ነበር ይህ ጉዳዩ። ነገር ግን ሶላቱ ሳያልቅ መናገር ስለማይችሉና እንዲሁም የሆነ ነገር ማለት ስለማይችሉ ዝም ብለውት ነበረ። ታዲያ በሶላት መሃል ሱጁድ እየተደረገ ባለበት ሰዓት ላይ እሱ የተሸከመው እንጨት ይወርቅ ነበረ ከትከሻው ላይ እንደ ሌሎች ሱጁድ አደርጋለሁ ብሎ ሲያስብ ማለት ነው። እዛም ሰዎችን በጣም አዛ አድርጓቸዋል። ነገር ግን እነሱ ምንም አላሉም። ሰላት እስከሚያልቅ ድረስ ታዝበውት ነበር ዝም ያሉት። ሰላትም አለቀ። ሰላት ካለቀ በኋላ ሁሉም ጀማዓዎች በሚባል ደረጃ ወደሱ ተሰብስበው መጡ። አንዱ ይጮህበታል፣ አንዱ ይናገረዋል፣ አንዱ ደግሞ ይከለክላል። ሁሉም ሰዎች ጨዋሂ ሆነዋል። ሁሉም ሰዎች እሱ ላይ ፈራጅ ሆነዋል። ለምንድነው እንጨት ይዘህ የገባኸው? ሲጀመር እብድ ነህ አንተ፣ ለምን ገባህ? እያሉ ይጮሁበታል። በዚህ ሰዓት ኢማሙም ከሚህራቡ ወጡና እንዲህ አሉ፣ ሰዎችን ወደኋላ ሽሹ አሏቸው። ከዛም ሰዎች ከሱ ወደኋላ ሸሸት ሲሉ በተረጋጋ ድምፅና ጥሩ በሆነ ባህሪያቸው ጠጋ ብለው አናገሩት። ለምንድነው የገባኸው አሉት። እሱም ሰላት ልሰግድ ነው እናንተ ለምንድነው የገባችሁት ሲላቸው፣ አዎ እኛም እኮ ልንሰግድ ነው አሉት። ነገር ግን እንደዚህ አልነበረም እኮ ሰላት የሚሰገደው። አንተ ይዘኸው የመጣኸው ሸክም ለሰላት አይደለም። ሸክምህን አራግፈህ ቀለል ብለህ መስገድ እየቻልክ ለምንድነው እንጨት ተሸክመህ የምትቸጋገረው በማለት ሲጠይቁት፣ እብዱም እንዲህ ነበር ያላቸው፣ ሁሉም ሰው እኮ ተሸክሟል፣ ነገር ግን እኔ የተሸከምኩት እንጨት ስለሆነ ነው የምትቃወሙኝ በማለት ኢማሙን መለሰላቸው። ከዛም ሰዎች ይሄንን መልስ ሲሰሙ በጣም ጮሁ። እብድ ለምንድነው እዚህ መግባት ያለበት? እንዲሁም ቆማችሁ የምታናግሩት ለምንድነው እብዱን ያ ኢማም እያሉ ሰዎች ሲጮሁ፣ እባካችሁ ተረጋጉ፣ እንደዚህ አይደለም ሰውን ማናገር ያለብን በማለት ሰዎችን እያረጋጉ ጥያቄያቸውን ቀጠሉ። ሰው ሁሉ እኮ ምንም አልተሸከመም፣ እንደምትመለከተው አለባበሳቸውም ጥሩ ነው፣ ንጹህ ልብስ ለብሰው ነው የመጡት፣ አንተ ግን ቆሻሻ ልብስ ነው የለበስከው፣ አላህ ፊት አይደል እንደምትቀርበው በማለት እሱን ሊመክሩት እየሞከሩ ባሉበት ሰዓት ላይ ኢማሙን ንግግራቸውን አስቆመና እንዲህ አስገራሚ የሆነ ንግግርን ተናገረ። እርግጥ ነው አለባበሳቸው ምርጥ ሊሆን ይችላል፣ ነገር ግን የተሸከሟቸው ነገሮች እኮ የሚገርሙ ናቸው። እኔ የተሸከምኩት እንጨት ነው፣ እነሱ ግን የተሸከሙት ከእንጨትም በላይ የገዘፈ እንዲሁም ከእንጨትም በላይ መጥፎ የሆነ ነገር ነው የተሸከሙት ሁሉም ሰዎች በማለት መልስን ሰጣቸው። ከዛም ኢማሙ ተገረሙ። ማን አለ እዚህ ውስጥ አሁን የምትመለከተው አንድ ሰው ምን እንደተሸከመ የምትነግረኝ አለ ብለው ሲጠይቁት፣ ይህ እብድም እየጠቆመ በጣቱ ይሄ ሰውዬ እንትን ተሸክሞ ነበር፣ ይሄ ደግሞ እንትን ተሸክሞ ነበር በማለት እያንዳንዳቸው የተሸከሙትን ነገር ነገራቸው። እነዛ ሰዎች መጮሃቸውን አቆሙና ጸጥ ብለው ማዳመጥ ጀመሩ። ምክንያቱም የሚናገረው ንግግር ልክ ስለነበረ ማለት ነው። ሁሉም ሰዎች እየሰገዱ በሐሳባቸው የተሸከሙትን ነገር ነው እሱ የሚናገረው። አንዳንዶች ሚስቶቻቸው ጋር ተጣልተው በጸብ ምክንያት ያንን ሸክም ሳያራግፉ ነው የገቡት። አንዳንዶች ደግሞ ገንዘብ አስፈልጓቸው ገንዘብ ፍለጋ በሰው ዕዳ ነው ተሸክመው የገቡት። አንዳንዶች ደግሞ ለልጆቻቸው የሚመግቡትና የሚያበሉት በማጣታቸው የተነሳ ያን የሚያክል ግዙፍ ሸክም ይዘው ነው የገቡት። ከዛም በኋላ ኢማሙ ደነገጡና ሰዎች ጋር ዞር ብለው ሲጠይቁም ተመሳሳይ የሆነ መልስ አገኙ። ከዛም ያንን እብድ ያዛረጉና እኔ ምን ተሸክም ያለው ባክህን ንገረኝ በማለት ጠየቁት። እሱም ፈገግ አለና ሶማ የተሸከሟት አንዲት ላም ናት፣ ትልቅ የሆነች ላም ናት፣ ምናልባት ጠፍታባችሁ ሊሆን ይችላል፣ ያቺን ላም ነው ተሸክመው እያሰገዱን የነበረው በማለትም መለሰላቸው። እዛም ራሳቸውን ነቅነቅ አደረጉና ከኛ በላይ እሱ ጤነኛ ነው፣ እብዶች እኛ ነን በማለት ይህ ሰው እንዳይነካና ማንም ሰው እንዳይጮህበት ነበር መንገዱን ያስለቀቁለት። ሁሉም ሰው ሸክም አለበት። ወደ መስጂድ ሲመጣ ሸክሙን ሳያራግፍ ይመጣል። ወደ አላህም ሲቀርብ ብዙ ሸክሞቹን ይዞ ነው የሚቀርበው። ይህ እብድ የተባለው ሰውም የተመለከተው ይህን ነበረ። አንተ ወደ አላህ ስትቀርብ ሙሉ ልብህን ይዘህ ነው የምትመጣው ወይስ ሸክም ይዘህ ነው የምትመጣው? ራስህን እንድትፈትሽበት ይህን ታሪክ ጀባልኩ። እንዲሁም ሌሎች ሰዎች እንዲጠቀሙበት ሼር ማድረግን እንዳትረሳ የዛሬው መልእክቴ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።